ሰላም ጤና ይስጥልን። ይህ የቦርከና ክፍለ ከተማ ገቢዎች ጽሕፈት ቤት የማህበራዊ ትስስር ገጻችን ነው። በዚህ ገጽ ላይ የተለያዩ መረጃዎችን የምንሰጥበትና ግንዛቤ የምንፈጥርበት ትስስር ገጽ ነው። በዛሬ ፕሮግራማችን ስለ አዲሱ የኤሌክትሮኒክስ ታክስ አስተዳደር ወይም የታክስ አከፋፈል ስርዓት ወይም ኢታስ ስለምንለው አጭር ማብራሪያ የምንሰጥበት ነው። ለመሆኑ ይህ ኢታስ ምንድን ነው? ከባለፈው አሰራርስ በምን ይለያል? እንዴት እንጠቀምበታለን? የሚለውን አጭር ማብራሪያ መስጠት ያክል ነው። ኢታስ የምንለው እንግዲህ የኤሌክትሮኒክስ የአዲሱ የታክስ አከፋፈል ስርዓት በባህር ዳር ዩኒቨርሲቲ እና በአማራ ክልል ገቢዎች ቢሮ በጋራ ቅንጅት የተሰራ ወይም የበለጸገ መተግበሪያ እንዲሁም የመስሪያ ሶፍትዌር ነው። ይህ ሶፍትዌር ግብር ከፋዩ በቤቱ ሆኖ ወይም ሳይመጣ ምን ያህል ክፍያ እንደሚከፍል እንዲሁም የግል የመክፈያ መለያ ቁጥሩን ጭምር በስልክ ቁጥር መልእክቱ የሚደርሰውና ይህንን በመጠቀም በቀጥታ ግብር ከፋዩ ባንክ ሄዶ የሚከፍልበት አሊያም በእጅ ስልኩ በመጠቀም በሞባይል ባንኪንግ በተለይም ያያ ፔመንት በሚባለው የመተግበሪያ አማካኝነት ግብሩን ከፍሎ እዛው ላይ ክሊራንስ የሚወስድበት ስርዓት ነው ማለት ነው። እንግዲህ ይህ ስርዓት ቀደም ሲል የነበረውን የኋላ ቀር አሰራር የሚያሻሽል ግብር ከፋዩ ላይ የሚደርስ የነበረውን የአሰራር መስተጓጎል እንዲሁም መንቀራፈፍን ችግር ሁሉ የሚፈታ ነው። ስለዚህ ከሌላው ይሄ የሚለየው ወረፋ ጠብቅ፣ ፋይል ጠፋ የመሳሰሉት ምክንያቶች ሳይኖሩ ግብር ከፋዩ በቀጥታ በእጅ ስልኩ በደረሰው የመለያ ኮድ አማካኝነት ባንክ ሄዶ አሊያም ቅድም እንዳልኩት በእጅ ስልኩ በመጠቀም ክፍያውን ፈጽሞ በዛው ክሊራንስ የሚያገኝበት አሰራር ስርዓት ነው ማለት ነው። ይህ አሰራር ስርዓት ያው በሙከራ ደረጃ በተለያዩ ከተሞች እንዲሁም ወረዳዎች ተሞክሮ ውጤታማነቱ ተረጋግጧል። በመሆኑም የክልሉ መንግስት በዘንድሮ የግብር መክፈያ የግብር ዘመን ወይም የ2017-18 የግብር ዘመን ላይ ሙሉ በሙሉ በሚቻል ደረጃ ከወረቀት ንክኪ በሆነ መልኩ በዚህ መተግበሪያ ሙሉ በሙሉ ስራችን የምንከውን ነው የሚሆነው። ስለዚህ ማንኛውም ግብር ከፋይ በዚህ በኤሌክትሮኒክስ የታክስ አከፋፈል ስርዓቱ ወይም በኢታስ አገልግሎት እንደሚሰጥ አውቆ በእጅ ስልኩ በሚደርሰው መልእክት አማካኝነት መለያ ኮዱን በመጠቀም እንዲሁም ምን ያህል ግብር መክፈል እንዳለበት እዛው ላይ መልእክት ስለሚደርሰው ያንን በመጠቀም በቀጥታ ባንክ ሄዶ ከፍሎ ክሊራንስ እዛ መውሰድ ይችላል። ካልሆነም በሞባይል ባንኪንግ አማካኝነት ግብሩን ከከፈለ በኋላ እዛው ላይ ክሊራንስን ፕሪንት አድርጎ መያዝ ይችላል። ካልሆነም ሶስተኛው አማራጭ ባንክ ከከፈለ በኋላ በማንኛውም በተመቸው ሰዓት ገቢዎች ቢሮ መጥቶ ክሊራንሱን ፕሪንት አድርጎ መውሰድ የሚችልበት አሰራር ስርዓት ነው። እንግዲህ ይህ አሰራር ስርዓት ግብር ከፋዩ እዛ በቦታው ላይ ሆኖ መክፈል የሚያስችለው ስርዓት በመሆኑ አላስፈላጊ መጉላላቶችን የሚያስቀር በመሆኑና ኋላ ቀር የሆነውን ይሄ የወረቀት ስራ በሙሉ የሚያስቀር ዘመናዊ አሰራር ስራ ስለሚሆን እኛም ግብር ከፋዮቻችንን ተናበርና ተቀናጅተን ያለምንም መስተጓጎል የምንሰራበትና ውጤታማ ስርዓት እንደሚሆን ተስፋ አደርጋለሁ። የዘንድሮውን የግብር ክፍያ በዚሁ መልኩ የምናስተናግድ መሆኑን ሁሉም ተገንዝቦ ሲስተሙን እንዲጠቀምበት መልዕክት ለማስተላለፍ እወዳለሁ። ቶፊቅ መሐመድ ነበር ከቦርከና ክፍለ ከተማ ገቢዎች ጽሕፈት ቤት የግብር ትምህርትና ኮሚኒኬሽን ዋና የስራ ሂደት አስተባባሪ።